ሰላም ጀማል ነኝ ከጀማል ኤዲተር። ቪዲዮ ኤዲት መጀመር ትፈልጋላችሁ? ከየት መጀመር እንዳለባችሁ ግራ ገብቷችኋል? ወይስ የምትሰሩት ቪዲዮ ኤዲቲንግ ፕሮፌሽናል እንዲሆንላችሁ ትፈልጋላችሁ? ዛሬ በማንኛውም የኤዲቲንግ ሶፍትዌር ውስጥ ወሳኝ የሆኑ 7 መሰረታዊ ነገሮችን ይዤላችሁ ቀርቤያለሁ። እነዚህን መሰረታዊ የሆኑ ነገሮችን ካወቃችሁ የቪዲዮ ኤዲቲንጋችሁ ከፍተኛ ኳሊቲ እና ጥራት ያለው እንዲሆን ያስችላችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው ምንድነው? ቪዲዮ አደረጃጀት ወይም ኦርጋናይዜሽን እንለዋለን። ይህ ማለት ምንድነው? የተለያዩ እኛ ልናስተላልፍ የፈለግነውን መልእክት በመከፋፈል ባክግራውንድ ሙዚክ ሊሆን ይችላል፣ የተለያዩ አኒሜሽን ካራክተር ያላቸው ሊሆን ይችላል፣ ፎቶዎች ሊሆን ይችላሉ፣ ወይም ባክግራውንድ ሙዚክ ሊሆን ይችላል። እነዚህ ስያሜ በመስጠት ፎልደር በመስጠት ልናስቀምጥበት ይህ ምንድን እንለዋለን? ኦርጋናይዜሽን ማደራጀት ማለት ነው። አስቀድመን ቪዲዮ ኤዲት ከማድረጋችን በፊት በተለያዩ ቦታዎች ላይ ፎልደር ስም ሰጥተን ልንከፋፈል እንችላለን። የሙዚቃ ባክግራውንድ ሙዚክ ለብቻ፣ አኒሜሽኖች ለብቻ፣ ቪዲዮዎች የተለያዩ ቪዲዮዎች ለብቻ፣ ቴክስቶች ይሆናል። እነዚህን ለብቻ የምናስቀምጥበት ኦርጋናይዜሽን አደረጃጀት የምንለው ማለት ነው። ሁለተኛው ደግሞ ከቲንግ ማለት ይህ ደግሞ በጣም ወሳኝና ወሳኝ ከቪዲዮ ኤዲቲንግ ነፍስ የሚሰራብን ይህ ከቲንግ እንለዋለን። ከቲንግ ማለት የተለያዩ የማንፈልጋቸው በቪዲዮ በምንቀርጽበት ሰዓት ወይም አውዲዮ በምንቀርጽበት ሰዓት አላስፈላጊ ድምጾች ወይም የተለያዩ የተሳሳቱ መረጃዎች በቪዲዮ ኤዲት በምናደርግበት ሰዓት ልንሳሳት እንችላለን። የማንፈልገውን መረጃ ቆርጠን የምናወጣበት ይህ ምንድን ብለን እንጠራዋለን? ከቲንግ ብለን እንጠራዋለን ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው ማለት ነው። ሶስተኛ ደረጃ ላይ የምናገኘው ትራንዛክሽን ማለት ነው። ትራንዛክሽን ማለት ከአንድ ቦታ ወደ ሌላ ቦታ መሸጋገሪያ ማለት ነው። ለምሳሌ ከሁለተኛ ወደ ሶስተኛ በምንሸጋገርበት ሰዓት በመሃል የምናስገባው ያ ትራንዛክሽን ብለን እንጠራዋለን ማለት ነው። አራተኛ ላይ ደረጃ የምናገኘው ምንድነው? አውዲዮ ኤዲቲንግ ብለን እንጠራዋለን ማለት ነው። አውዲዮ ኤዲቲንግ ማለት ቪዲዮ በምንቀርጽበት ወይም ሪከርድ በምናደርግበት ሰዓት በውስጡ አላስፈላጊ ድምጾች ሊኖሩ ይችላሉ። ስለዚህ እነሱን በቪዲዮ ኤዲቲንግ አድርገን ማውጣት እንችላለን ማለት ነው። አምስተኛ ደረጃ ላይ የምናገኘው ምንድነው ደግሞ? ከለር ኮሬክሽን ብለን እንጠራዋለን። ይህ ደግሞ በጣም ወሳኝና ወሳኝ ነገር ነው ማለት ነው። ከለር ኮሬክሽን ማለት ጨለማ የቀረጽነውን ቪዲዮ ላይት ብራይትነስ፣ ሳቹሬሽን እንዲሁም የተለያዩ ሃይላይቶችን በምንሰራበት ጊዜ እሱን ምን ብለን እንጠራዋለን? ከለር ኮሬክሽን ብለን እንጠራዋለን ማለት ነው። ይህንን ማንኛውም ሶፍትዌር ውስጥ እናገኘዋለን። እሱን በማስተካከል ለቪዲዮአችን ጥሩ የሆነ ኳሊቲ እንዲኖረው ያደርገናል ማለት ነው። ስድስተኛ ደረጃ የምናገኘው ምንድነው? ቴክስት ወይም ታይትል ብለን እንጠራዋለን። ይህ ማለት ደግሞ የተለያዩ ጽሁፎችን ሊሆን ይችላል፣ የተለያዩ መረጃዎችን በምንናገርበት ሰዓት በጽሁፍ መልእክታችን ልናስተላልፍ የምንፈልግበት ነው ማለት ነው። ስለዚህ ቪዲዮ ኤዲቲንግ አንዱ አካል ስድስተኛ ላይ የምናገኘው ታይትል ብለን እንጠራዋለን ማለት ነው። ታይትል ብዙ ርዕሶችን ሊሆን ይችላል፣ የተለያዩ በጽሁፍ ልንናገር የምንችለውን መረጃ የምንገልጽበት ቴክስት ወይም ታይትል ብለን እንጠራዋለን ማለት ነው። ሰባተኛ ላይ የምናገኘው ኤክስፖርቲንግ ነው። ኤክስፖርቲንግ የምንለው ይህን ሁላ ከኦርጋናይዝ ከማድረግ ከቲንግ፣ ትራንዛክሽን፣ አውዲዮ ኤዲቲንግ፣ ከለር ኮሬክሽን እንዲሁም ታይትል እነዚህን ሁሉ የያዘ ኤክስፖርት አድርገን ወደ ፋይላችን የምንልክበት ማለት ነው። ኤክስፖርት ካደረግን በኋላ ቀጥታ ወደ ዩቲዩብ የምንጭንበት ይህ ደግሞ ኤክስፖርቲንግ ብለን እንጠራዋለን ማለት ነው። ኤክስፖርቲንግ የራሱ አደራረግ አለው። እሱም ምንድነው? ኳሊቲ 4K 1080 ብለን የምንጠራው እሱ ይሄን ሁላ ያካተተ ኤክስፖርቲንግ ብለን እንጠራዋለን ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ስለ ቪዲዮ ኤዲቲንግ የምንማማርበት ቻናል ነው። እስከ መጨረሻው ድረስ አብራችሁን ስለቆያችሁ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።